ሰላም። ዛሬ አንድ በጣም ወሳኝ ጉዳይ ይዘን መጥተናል። በእርግጥ በቤተ ክርስቲያን አገልግሎትም ሆነ በማህበረሰባችን ውስጥ ያለንን አቅም ሙሉ በሙሉ እየተጠቀምንበት ነው ብለን እናስባለን? እውነቱን ለመናገር ገና ብዙ ይቀረናል። እናም ዛሬ በዳዊት ደስታ የቀረበውን ተባብሮ ማገልገል የተሰኘውን እጅግ ጠቃሚ የሥልጠና ሰነድ አብረን እንመረምራለን። ይህ ሰነድ የተዋቀረና የተቀናጀ አሰራር ምን ያህል ወሳኝ እንደሆነ በጥልቀት ያሳየናል። እሺ፣ ጊዜ ሳናጠፋ በቀጥታው ወደ ዋናው ጉዳያችን እንግባ። የበረዶ ግግርን ወይም በሌላ አጠራሩ አይስበርግን እንደ ምሳሌ ብንወስድ ነገሩ ይበልጥ ግልጽ ሆነልናል። በግልጽ የምናየው ምናልባትም በየዕለቱ የሚያስጨንቀን ችግር የዚያ ግግር 10 በመቶውን ብቻ ነው። ነገር ግን እስቲ አስቡት፣ ከውሃው በታች የተደበቀው 90 በመቶ ግዙፍ ክፍል ገና ያልተነካ እና ፈጽሞ ያልተጠቀምንበት አቅማችን ነው። አዎ፣ ያ ሁሉ የተበታተነው ዕውቀታችን፣ ሙያችንና ሐሳባችን በአግባቡ ከተቀናጀ እውነትም መገመት ከምንችለው በላይ ትልቅ ኃይል ሊፈጥር እንደሚችል በግልጽ ያሳየናል። ታዲያ ይህ ያልተነካ 90 በመቶ አቅም ለምን በአስቸኳይ መሰባሰብ አለበት? እዚህ ላይ አንድ የማይካድ ታላቅ እውነት አለ። እርስ በእርሱ የተከፋፈለ ቤት አይቆምም። እርስ በእርሱ ሲናቆር ደግሞ ለጠላት የተመቸ ይሆናል። ይህ እኮ በጣም ግልጽ መልእክት ነው። በተናጠል የምናደርገው ጥረትና እርስ በርስ አለመገባባታችን ማኅበረሰባችንን ለውጫዊ ጥቃቶችና ፈተናዎች በቀላሉ አሳልፎ እንደሚሰጥ ሊገባን ይገባል። እንግዲህ ይህንን ትልቅ አቅም እንዴት እንደምናወጣው ለመረዳት በዛሬው ቆይታችን 5 ዋና ዋና ነጥቦችን በቅደም ተከተል እንቃኛለን። በመጀመሪያ ያልተጠቀምንበት አቅማችን፣ ቀጥሎ ትብብር ለምን አስፈለገ፣ ሦስተኛ 8ቱ የመተባበር መርሆዎች፣ አራተኛ የተሳካ የትብብር ሥራ አፈጻጸም እና በመጨረሻም ዘላቂ መፍትሄዎችን አብረን እንመለከታለን። ወደ መጀመሪያው ክፍላችን ስናልፍ ያልተጠቀምንበት አቅማችን የሚለውን እናያለን። ያንን 90 በመቶ የሆነ የጋራ አቅም አውጥተን ለመጠቀም ስንነሳ መቼም ዝም ብሎ መነሳት አይቻልም። ትልቁ የጋራ ግባችንስ ምንድን ነው? እዚህ ላይ ነው እንግዲህ ነገሩ በጣም አሳሳቢና ጥልቅ የሚሆነው። የውጤታማ ትብብራችን የመጨረሻው የጋራ ግብ ሌላ ምንም ሳይሆን መንግሥተ ሰማያት መግባት ነው። ልብ በሉ፣ ይህ የሥልጠናው ዋና መሠረት ነው። ትብብር ማለት ዝም ብሎ ተሬ ሥራዎችን በጋራ ማከናወን ወይም ፕሮጀክት መጨረስ ብቻ አይደለም። ከዛም ባለፈ መንፈሳዊ ጉዞን በጋራ ማድረግና የጋራ ድነትን ማረጋገጥ ነው። ይህ እኮ ከምድራዊ ስኬት እጅግ የላቀ ትልቅ ትርጉም አለው። ታዲያ ወደ ሁለተኛው ክፍላችን ስንመጣ ትብብር ለምን አስፈለገ የሚለውን እንጠይቃለን። አሁን ባለንበት ፈታኝና ነባራዊ ሁኔታ በጋራ መቆም ለምን አንገብጋቢ ሆነ? በተፈጥሮ እንኳን ብንመለከት ትልቅ ትምህርት እናገኛለን። ትናንሽ ዓሦች ተሰባስበው ትልቅና አደገኛ የሆነን ዓሣ እንዴት እንደሚያስፈራሩት እስቲ ያስቡት። ትብብር ማለት ይኸው ነው፣ ከመጥፋት ይታደጋል። ኃይላችንን አንድ ላይ ካላመጣን በየወቅቱ በሚመጡ ፈተናዎች በቀላሉ ልንዋጥ እንደምንችል ይህ ግልጽ ማሳያ ነው። መተባበር ገንዘባችንን ይጨምራል፣ አዲስ ሐሳቦችን ያመነቻል፣ ከምንም በላይ ደግሞ ሁላችንንም ወደ አንድ የጋራ ዓላማ ያመጣናል። ነገር ግን እዚህ ላይ አንድ ወሳኝ ነገር መዘንጋት የለብንም። ከሌሎች ጋር ከመተባበራችን በፊት መጀመሪያ እያንዳንዳችን በራሳችን ውስጥ ማስተካከል ያለብን 5 የኦርቶዶክሳዊ ሰብዕና ምሰሶዎች አሉ። እነዚህም መንፈስ፣ አእምሮ፣ ነፍስ፣ ስሜት እና ግንኙነቶች ናቸው። እውነተኛ የትብብር መሠረቱ የራሳችን ሰብዕና ነው። እነዚህ 5ቱ አካላት በእያንዳንዳችን ውስጥ ሙሉ በሙሉ ተስማምቶ ሲሰሩ ብቻ ነው ወደ እውነተኛና ውጤታማ የጋራ ትብብር መግባት የምንችለው። ይህንን ከተረዳን አሁን ወደ ሦስተኛው ክፍላችን እንገባለን። ይሄውም የጋራ አቅምን ለማውጣት የሚያስችሉ 8ቱ የመተባበር መርሆች ናቸው። እስቲ የመጀመሪያዎቹን 4 መርሆች በዝርዝር እንመልከት። አንደኛው መገንባት ነው። ይህ ማለት የምዕመናንን እና የወጣቱን ሰብዕና በእውቀትና በሕይወት በሚገባ ማነጽ ማለት ነው። ሁለተኛው መቀራረብ፣ ጥላቻና መናቅን ወደ ጎን ትተን እውነተኛ መፍትሄ ለማምጣት የግድ ልንቀራረብ ይገባል። ሦስተኛው መጠቃቀም ነው። አንዱ ሌላውን ሊጠቅም ሲችል እኮ ነው ትብብር የሚያድገው። ስለዚህ ልዩነታችንን እያሰብን ከመራራቅ ተደጋግፎ መስራት ያስፈልገናል። አራተኛው ደግሞ መመካከር ነው። ነገ የተሻለች ቤተ ክርስቲያን እንድትኖረን ዛሬ ላይ ሆነን አብረን መመካከርን ባህላችን ማድረግ አለብን። በጣም ጥሩ። ቀጣዮቹ 4 መርሆዎች ደግሞ እነዚህ ናቸው። 5ኛ መተባበር።
ይህ ማለት ራስ ወዳድነትን ሙሉ በሙሉ ትተን ሁላችንንም አንድ ወደሚያደርገው ለውጥ መምጣት ነው። ስድስተኛው መረዳዳት። ዕውቀትን፣ ሙያን፣ ጊዜንና ገንዘብን ያለ ስስት ማካፈልን ይጠይቃል። ሰባተኛው መከባበር። አንዱ ሌላውን ከማሸማቀቅ እና ዝቅ ከማድረግ ይልቅ እውነተኛ እና ልባዊ አክብሮት ማሳየት። እና ስምንተኛው የመጨረሻው መቀበል ወይም መከባበል ነው። ከጠብርቀን እውነተኛ መፍትሄ ለማምጣት ስንል ሌላውን ሰው በጽናትና በፍቅር መቀበል ማለት ነው። እንግዲህ እነዚህ 8 መርሆዎች የጠንካራ ማህበረሰብ የጀርባ አጥንቶች ናቸው መባል ያለባቸው ለዚህ ነው። አሁን ወደ አራተኛው ክፍላችን ስናልፍ ደግሞ ስለ የተሳካ የትብብር ሥራ እናወራለን። ንድፈ ሐሳቡንና መርሆቹን በሚገባ አየን። ታዲያ ይህንን ሁሉ ወደ መሬት አውርደን በተግባር እንዴት እንቀይረዋለን? ለዚህም ረቂቅ ሐሳቦችን ወደ መሬት የምናውረድበት 6 የተግባር ማዕቀፎች አሉ። መጀመሪያ ዓላማ አለን፣ ማለትም ሥራውን ለምን እንሰራለን። ቀጥሎ ስልት፣ በምን መንገድ ነው የምንተገብረው አለን። ሦስተኛ ግብዓት፣ ምን የገንዘብና የቁሳቁስ አቅርቦት ያስፈልገናል። አራተኛ የክንውን ጊዜ፣ ሥራውን መቼ ተጀምሮ መቼ ያልቃል። አምስተኛ ፈጻሚ፣ ኃላፊነቱን የሚወስደው ማን ነው? እና በመጨረሻም መገምገሚያ ስልት፣ የሠራነውን እንዴት እንለካዋለን። አያችሁ አይደል? ይህ ግልጽ አሰራር ሥራዎች በዘፈቀደ ተጀምሮ አየር ላይ እንዳይቀሩ ያደርጋል ማለት ነው። ታዲያ ይህንን ማዕቀፍ በተሳካ ሁኔታ ለመተግበር የቡድን አባላት ራስን ማወቅ፣ የጋራ መረዳት ላይ መድረስ እና ጤናማ የሐሳብ ልውውጥ ማድረግ አለባቸው። ያለዚህማ ምንም አይነት ስትራቴጂ ሊሳካ አይችልም። የቡድን አባላት ለምን እንደተሰባሰቡ እና የት የሄዱ እንዳሉ ግልጽ የሆነ የጋራ ስዕል ከሌላቸው፣ እንዲሁም ያለ ጤናማ ግንኙነት ሐሳብ ለሐሳብ ቃል ተለዋዋጡ ስኬት የሚባል ነገር ፈጽሞ አይታሰብም። በመጨረሻም ወደ 5ኛው ክፍላችን ስንመጣ የዘላቂ መፍትሄዎች ጉዳይን አናሳለን። እስካሁን ያየነው ጥረት የዛሬ ብቻ ሆኖ እንዳይቀር እንዴት ለትውልድ ማሻገር እንችላለን? የምንፈልገው የጊዜያዊ ማስተባበሪያ ብቻ አይደለም። ዘላቂ መፍትሄው ተተኪን ማፍራት ነው። ቀጣዩን ትውልድ በሥነ ምግባር ማሳደግ እና ከሁሉም በላይ ደግሞ ብርሃን የሆነችውን ቤተ ክርስቲያንን የሕይወታችን ማዕከል ማድረግ ወሳኝ ነው። ልጆችንና ወጣቶችን በእውቀት እያነስን ዘመናዊ አሰራሮችን በመንገባት አገልግሎታችንን የህሉናችንና የዘላቂነታችን ጽኑ መሠረት ማድረግ አለብን። እንግዲህ ይህንን ሁሉ ካየን በኋላ አንድ መሠረታዊ ጥያቄ ለሁላችንም ይነሳል። አሁን ካለንበት ችግር እንዴት እንውጣ? በዚህ ሂደት ውስጥ የእያንዳንዳችን ድርሻና ተሳትፎ ምን ያህል ነው? ይህንን ወሳኝ የትብብር ጥሪ ምላሽ ለመስጠት ያንን የተደበቀውን 90% ግዙፍ አቅማችንን ለማውጣት ዛሬውን ምን እየሰራን ነው? ምርጫው በእጃችን ነው።